ቤቴን ላጸዳዳ ዛሬ ታለሜ ታላቄ ስራ ሄዳለች። ስትመጣ ቤቱን ፏ አርጌ ጥድት ታርጌ ስትመጣ ደስ ይላታል። የኔና ድክም ብላ ከስራ ስትመጣ ደስ ነው የሚላት። ጥድት ታርጌ ስጠብቃት ይሄንን መጀመሪያ ላጽዳ፣ ከዛ ደግሞ ፍሪጁን አጠዳለሁ። በስመ አብ ቆንጆ አደረኩት ፏ አለ። ወይ ሲያምር! ለካ ሲጸዳ ያምራል። ኧረ ነጭ ሆነ ይሄ። በስመ አብ ሲያምር! ፍሪጁን ላጽዳ፣ ቲቪውን ላጽዳ፣ የትኛውን ይሻላል? ፍሪጁን ላጽዳ መሰለኝ ነው። ቆይ አይ መጀመሪያ ቲቪውን ላጽዳ። ሳሙና ቤት ነው። እንዴት ነበር ይሄ ሳሙና የሚደረገው? ቆይ እንዴት ነው ሳሙና የሚወጣው? አሀ ይቺ ጫን ስላች ሳሙና ይወጣል። ታላቅ የመጣሽ እንዴ? ወይኔ ጉዴ ባላ። ቤቱን እያጠዳሁ እኮ ነው። ስትመጪ ልክ ስትመጪ ደስ እንድልሽ ብዬ ቁጭ በይ እያጠዳሁ ነው። ይኸው ይሄንን ሳሙና ድርቅ አድርጌ አጠዳሁ፣ ያንን አጠዳሁ። ከዛ ይሄንን ቲቪውን መጀመሪያ ፏ አድርገውና ደግሞ ፍሪጁን አጠዳዋለሁ ብዬ ነው። እና ቴሌቪዥን ቁጭ በይ ይታጠባል እንዴ? ገና ሳሙና እኮ ነው ያደረኩት። ከዛ ደግሞ በውሃ ጥብ አደርገዋለሁ ደህና አድርጌ ቆንጆ እንዲሆን እኮ ነው። አንቺ ኧረ እንደው በፈጠረሽ አንቺ በውሃ እኮ አይነካም ነው። ቴሌቪዥን አይነካም እንዴ? ሲጀመር በደረቅ ፎጣ ነው ቴሌቪዥን የሚደረገው። ምን ይሆናል ታዲያ በውሃ? አቦ እንዳልሞላሽ እዛ ምን አይነት ዳናት እናንተ እንዴ? ቴሌቪዥን አይነካም ታዲያ ምን ላድርገው? ምንድን ነው የማጠደው? በደረቅ ፎጣ ተደርጎ ነው። ለምን አትጠይቅኝም? መጀመሪያ አትጠይቅም እንዴ ከማጽዳትሽ በፊት? እኔ ይሄ ቆሽሽ ብሎ ሳይው ጥድት እንዴ ስትመጪ እኔ ደስ ይልሻል። ምን ፎቶ ነው የላኩብኝ እናንተ? ኧረ በእናትሽ እስካሁን ተይ። ወይ ደረቅ ፎጣ ስጪኝ በእናትሽ። የሌት ደረቅ ፎጣ ምን አይነት ናት እናንተ? ወይ ይኸው ታላቂ ይሄማ ውሃ ይነካል እንዴ? ውሃ ይነካው እኮ ነው። ውሃ ይነካው እንዴ? እኔ እኮ ሌላ ያለውንም አላውቅም። ካላወቅሽማ የማይታወቅ ነገር አይነካም። በቃ ሁሌ ነው የምነግርሽ። መስማት አለብሽ። ምን ማለት ድርቅ ይላል? ኧረ ወይኔ አውቀሽ ነው እንደምታበላሽ እቃውን። የአንቺ ገንዘብ ስላልወጣበት ነው እንደዚህ የምታደርጊው። ኧረ ታላቂ እንደዛ አይደለም። ምን እኮ እጥብ አድርጌ ጥድት አድርጌ ስትመጪ ወይ ደስ ብሎሽ ቁጭ ብትይ እኔ ነው የምነግርሽ። አሁንም እረፊ። ታዲያ ምን ላድርገው? ይሄንን ላስለቅቀው እንጂ ሳሙናውን ላንሳው። ቆይ ምኑን ታስለቅቂው? ምን ይሻልሻል ግን? እኔ ለምን አትጠይቂኝም ነው ሳታጸጂ? እኔ ለምን አትጠይቂኝም? መሆን ያለበትን በቃ ከቻልሽ ማለት የማታውቂው ታላቂ። እኔ እኮ ትናንትና ይሄንን ፍሪጁን መሬቱን ምንጣፉን ውሉል አድርጌ ጥድት አድርጌ ስጠብቅሽ ቆንጆ ነው ሰየን ይሄት አላልሽኝም? እኔ እኮ ጥድት አድርጌ ስጠብቅሽ ደስ እንድልሽ ብዬ ነው። እና ቴሌቪዥን በውሃ አስጭልኝ አልኩሽ እንዴ? ምን ነው አልቀጠላለሽ? ምን ይቀጥላል? እኔ ያጠጋው ኤሌክትሮኒክስ ነገር ውሃ ይነካል እንዴ? ምን አለበት ቢነካ ምን ይሆናል? ደግሞ ትመልስልኛለች እንዴ? ምን ሆነሽ ነው? እሺ ታላቂ ምን አይነት ዳነት ነው? ፎጣ እንደ ደረቅ ልብስ ነገር ስጪኝ ላጽዳበት። ምን አይነት እንዴ? አንቺ ግዴታ እንትን ማለት አለ። ደረቅ ጨርቅ ነገር ስጪኝ። ቴሌቪዥን እኮ ታጥቧል እኮ እንዳለ። እንጂ በዛ ወይ